ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ሸጋ ሾይና። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ በድጋሚ መጥቻለሁ። በድጋሚ ስመጣ አንዳንድ ነገር እንድናወራ ነው። ለዛ ቤቴን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ጋይስ፣ አበረታቱኝ እንዳልግ እንድበረታ አይዞሽ ከጎንሽ ነን እያላችሁ ቤቴ ሰብስክራይብ አድርጉ፣ ኮሜንት ላስቀምጡልኝ እና ምንድነው ዛሬ ልንነጋገር የመጣ ነው። ብዙ ነገር እያየው ስለሆነ ነው። አንዳንድ ነገር እንድናወራ ነው። ስለ ስራችን፣ ስለ ፓርቲው፣ ስለ መኪናው ምንድነው የምትሉ ሰዎች፣ ሁለተኛ ደግሞ አንዳንድ ሰዎች አላችሁ እኔ በማደርገው ነገር ፈቅጄ ወድጄ በማደርገው ነገር እንዴት ነው ይመለከተናል የምትሉ ሰዎች አላችሁና እሱንም በዚሁ መልስ እንዲሆናችሁ ነው የምፈልገው። ጥያቄያችሁም እንዲመለስላችሁ ነው የምፈልገው። ምንድነው እሱ? አንደኛ ይሄን ስራ እኔ ፈቅጄና ወድጄ የገባሁበት ስራ ነው። ይሄ ስራ ደግሞ ምንድነው የሚፈልገው? ፍላጎት ይጠይቃል። አንዳንዴ ምግብም ለመብላት ፍላጎታችን ይጠይቀናል። ምግብ እንኳን ለመብላት ማለት ነው፣ እንኳን ለስራ ለምግብ እና ፍላጎት ነው የሚፈልገው ይህ ስራ። እኔ ፈቅጄና ወድጄ የገባሁበት ስራ ነው። ሁለተኛ ኢንተርኔት አለኝ ስላችሁ ማዳም ቤት ሆኜ ያለችኝን ሰዓት አሬንጅ አድርጌ አመቻችቼ ነው ይህን ስራ የምሰራው። ስሰራ ደግሞ የማዳሜን ሰዓት ተሻምቼ ወይ ደግሞ ኢጃዛ ቤት ቁጭ ብዬ እረፍት ወጥቼ ምናምን አይደለም፣ አመቻችቼ ነው ስራዬን በጊዜ ጨርሼ በእረፍት ሰዓቴ ሻይ ቡና በምልበት ምሳዬን በምበላበት ሰዓት ነው ይሄን ስራ የምሰራው እና ይሄ ስራ ፍላጎት ነው የሚፈልገው። እኔ ደግሞ ፈቅጄ ወድጄ በሰራው ስራ እናንተ ደግሞ እንቅፋት እንድትሆኑብኝ አልፈልግም ስላችሁ ቲክቶክ ላይ በለጠፍኩት ነገር ብዙዎቻችሁ እንዴት የምትሉ ሰዎች አላችሁ። ሀራም ነው የምትሉ ሰዎችም አላችሁ። ሀራም ነው ከተባለ እናንተም ከቲክቶክ ውጡ። አንደኛ ቲክቶክን ለቃችሁ ውጡ። ቲክቶክ ላይ እንግዲህ ብዙ ነገር በጆሮአችን እንሰማለን። ብዙም ይወራ ነገሮች፣ ብዙም በአይናችን የምናያቸው አስቀያሚዎች ነገሮች አሉ። እሱን ለእናንተ ብቻለሁ ሀራም ለምትሉት ማለት ነው። እንደገና ደግሞ የፎዚ ፎቶ ለምን ለጠፍሽ? የፎዚ ፎቶ ለምን እንደዚህ ያደረግሽ? ኖ እንደዛ አይደለም። አባቱ ፈቅዶ አባትየው ፈቅዶ ስሩበት ይሄን ስራ። ሲጀምር እንደ ፎዚ አይነት ሰው አይገኝም። አስረግጬ የምነግራችሁ እንደ ፎዚ አይነት ሰው በታምር እንደዚች አይነት ሴት አታገኙ። እኔ ብዙ ሴቶችን አይቻለሁ። እዚህ ቲክቶክ ላይ ብዙ ሰዎችን አይቻለሁ። መልካም እንደ ፎዚ አይነት ሰው የለም። ማንም በእኔ ተጠቀሙ የሚል የለም። ማንም ሰው የኔ ፎቶ ለጥፋችሁ ተጠቀሙብኝ የሚል ሰው የለም። ምናልባት አንድ ሰው ልትወዱ ትችላላችሁ፣ ልታከብሩ ትችላላችሁ፣ ፎቶ ልትለጥፉለት ወይ ደግሞ ፕሮፋይል ልታደርጉ ትችላላችሁ። የኔ ፋሚሊ ብላችሁ ፎቶዬን ለጥፋችሁ ስሩብኝ የሚል ሰው ግን አታገኙ። ስለዚህ እቺን ሴት ደግሞ እኔ በጣም ነው የምወዳት። ላግኝበትም ላትርፍበትም ልክሰርበትም ጊዜንም ላቃጥልበት እሱ የኔ ምርጫ ነው። ግን እኔ በጣም ወዳታለሁ። እጅግ በጣም ነው የምወዳት። ለምን? የስራ እድል የምትከፍት ከሰራችሁበት የምትለወጡበት። በደንብ አዳምጣችሁ እሷ የምትለውን በደንብ አዳምጣችሁ ስራ ላይ ከተገበራችሁት በጣም የምትለወጡበት ስራ ነው። እውነቴን ነው የምላችሁ። ማንም ስሩና አካውንት በኔ እንትን ላውጣላችሁ የሚላችሁ ሰው የለም። ምንም ቢሆን መስመር ያዝይዛቸዋል፣ ግን በኔ ተለወጡ የሚል የለም። ምንም ቢሆን ይሄን ስራ ስሪና አግኝ ይላሉ እንጂ ይሄን ስራ ሰርተሽ የሰራሽውን እንዴት እንደምታወጪ ከቸገረሽ ላውጣልሽ የሚልሽ ሰው የለም። እውነቴን ነው የምላችሁ። አንዳንድ እንደዚህ የምትሄዱ ሰዎች አላችሁ። አይ ዶንት ኬር። እንደዚህ አትሄዱ። በቃ ሲዳ ካላስ ይሄ ስራ ያወጣኛል ካላችሁ ደግሞ ኢንተርኔታችሁንና ስልካችሁን ተጠቅማችሁ መስራት ትችላላችሁ። አላዋጣንም ካላችሁ ደግሞ መቅረት ይችላል።
ግን የሚያዋጣችሁ ደግሞ ከሰራችሁ ከለፋችሁ የማንም አሁን እኛ ከሀገራችን ስንወጣ ምን አውቀን ነው የወጣ ነው? ምንም አውቀን አይደለም የወጣ ነው። ሲጀመር ምን እናውቃለን? የሰው ሀገር ቋንቋ እንችል፣ ሀገሩ ለኛ አዲስ፣ ምኑ አዲስ፣ ሁሉ ነገር ሀ ብለን የለመርነው እኮ አረብ ሀገር ነው። እንግዲህ አረብ ሀገር እንትና ቋንቋቸውን አናቅም፣ እዚህን የለመርነው፣ ስራቸውን አንችል፣ ኤክስፒሪየንስ የለንም፣ ግን እንለወጥበታለን። ይሄ ስራ ለኔ ይበጀኛል ብለን የማናቀውን ሀገር የማናቀውን ቋንቋ የማናቀውን ከለር ሰው ፈልገን ወደን የመጣ ነው ለስራ ለማግኘት ነው። ይሄ ደግሞ እቺ ስልክ 24 ሰዓት የሰው ቪዲዮ ስክሮል የምናደርግባት ስልክ እሱን ትታችሁ ተለወጡ ነው አላማው። ስክሮል የምታደርጉበትን እጃችሁን ወደ ገንዘብ ቀይሩና ገንዘብ ስሩበት ነው የምትለው። እኛም አሁን የሷ ተማሪዎች፣ የሷ ልጆች፣ የሷ ቅርንጫፎች ሆነን የወጣ ነው ለሌሎች መሰናክል ሳይሆን እንድናስተምራቸውና እንድንሰራበት ነው ይሄን እድል የከፈተችልን። እቺን ሰው ደግሞ መቃወም አንችልም። እውነቴን ነው። እቺን ሰው ማበረታታት እንጂ መቃወም አንችልም። የምሬ ነው የምላችሁ። ከተጠቀማችሁበት ለፍታችሁ ሰርታችሁ የማታገኙበት ምክንያት የለም። ምንም ነገር ብትሰሩ፣ ምንም ነገር ከውስጣችሁ አስባችሁ ከሰራችሁ ታገኛላችሁ፣ ትለወጥበታላችሁ። ለምን? እሱ ነገር ደግሞ ምንድነው የሚፈልገው? ፍላጎት። የስራ ፍላጎት የሌለ ሰው የሚያላግጥ የሰውን ቪዲዮ ስክሮል ማድረግ የለመደ ሰው ግን መቼም ነው የማይለወጠው። መቼም ነው ወደ ስራ መግባት የማይፈልገው። ቀልድ ነው የሚመስላችሁ። እኛ ስንሰራ፣ እኛ ስናስተዋውቅ፣ እኛ እንደዚህ ስናደርግ፣ እኛ እንደዚህ ወተን ወርደን ምናምን እንደዚሁ ነው። የሰው ሽንት ቤት እያጠብን ወርደን ፎቅ ወተን ታች ወርደን ለማግኘት ነው። እቺን ስራ ደግሞ ለመስራት ኢንተርኔት መጠቀም እንዴት ያቅተናል? ኢንተርኔት ብቻ ነው የሚፈልገው። እቺን ስልክ ነው የሚፈልገው። ሌላ ምንም አይፈልግም እኮ ከእናንተ። ፓስፖርት አይጠይቅ፣ አይዲ ካርድ አይጠይቅ። ምንድነው? ምንም የማይጠይቀውን ስራ እዚህ ጋር እኝኝኝኝ የምትሉ ደግሞ አላችሁ። አንዳንዶቻችሁ ዛሬ አፕሊኬሽኑን አውርዳችሁ ነገ ብር ይክፈለን የምትሉ ደህና ናችሁ? እንዴት ነው ዛሬ መተሽ አረብ ሀገር ዛሬ መተሽ ማዳም ቤት ገብተሽ ማዳም ነገ ብር ክፈይኝ ወሬ ሳይደርስ ብር ትከፍልሻለች? ማዳም አትከፍልሽም። እንደዚህ አይነት አስተሳሰብ ያላችሁ ሰዎች እረፉ። በጣም ፍላጎት ካላችሁ ቀላል ነው ሁሉም ነገር፣ ግን ትዕግስት ይፈልጋል። ትዕግስት ከሌላችሁ ደግሞ ስራውን አትጀምሩት። ስራውን ትዕግስት ከሌላችሁ፣ ትዕግስት ኖሯችሁ የሆነ ነገር ይሄን ነገር እደርስበታለሁ ኤክሌ የሰራውን ስራ ሰርቼ ማግኘት እፈልጋለሁ ካላችሁ ትዕግስት ነው የሚፈልገው። ግን አፕሊኬሽኑን ዛሬ አወረዳችሁ፣ 2 ቀን ሰራችሁ፣ ከዛስ ገንዘቡ እንዴት ይወጣል? ቤት ይወጣል፣ በዚህ ገብተው ዩቱብ እንኳን እዩ ስትባሉ ማለት ነው። ዩቱብ እንኳን የፎዚያ ዩቱብ ሰርች አርጋችሁ እዩ ስትባሉ ትንሽ ጫፏን አይታችሁ እየሮጣችሁ ትመጡና ጥያቄ ትጠይቃላችሁ። ሌሽ እና እንደዛ ነው ጋይስ። እቺን ልላችሁ ፈልጌ ነው። ስሩበት፣ ተለወጡበት። ሰርተሽ ሁላችሁም ሰርተን የማንቀየርበት ስራ የለምና እንስራ፣ እንለወጥ። ጣታችሁን ደግሞ እንደዚህ የምትጠቁሙት ታው እረፉ። እኛ ፈልገን ወደን ከገባንበት ማንም ይገድበን ነገር የለም፣ ማንም የሚያስቆመን የለም። እንሰራለን፣ እንለወጣለን። እናንተም ከፈለጋችሁ ኑ አብረን እንስራ፣ እንለወጥ። ቲክቶካችን አለ፣ ዩቱብ አለ፣ በሁሉም መስመር ቴሌግራማችን፣ ዋትስአፓችን፣ ሁሉም ነገር ሚዲያ ላይ ነውና ሁላችንም ሰርተን እንለወጥ። ኑ ስሩ፣ ተለወጡ። ሀሜት ሹክሹክ ኖ አይሰራም። ኦኬ ጋይስ፣ ሰላም ዋሉልኝ። መልካም ቀን ይሁንላችሁ። አበረታቱኝ። ሼር፣ ኮፒ ሊንክ አድርጉልኝ፣ ሰብስክራይብ አድርጉኝ። ሰላም ዋሉልኝ ጋይስ።